መኪና አስቆሙብናል ግቢ ውስጥ ይሄው አለነሳለ ምናምን እስቲ ጸልይ ፈልገን ነው እግዚአብሔር ምስክሬ ነው እኔ በመኪና ይዘው ሄደው ግቢያቸው ውስጥ ከዛ በቃ ይሄ ነው እንደ ፓስተር ይሄ ነው ጸልዩ ምናምን ይሉ ነበሩና ኮፈን ከፍተው ከዛ ምስኪን እኛ ምስኪን አገልጋይ የአበሻ አገልጋይ ምስኪኖች ታዛዥ ምን ችግር አለው እና 2-3 ሆነን ከሄድን ራሱ እጅን ትጭና ሞተሩ ላጀላላ አንድ ቀን አዝም ምንድነው የሚሉት አልኳቸው ተለቅ ያሉና አይ ይሉት ስነተራት እንዴ መኪና ጋራጅ ወሰዱ ዘይት አስቀይሩ ኤሌክትሪክ ምናምን ቼክ አስደርጉ እኔ ሞይንኮ መሰልኩት እንዴ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው ተመስለው ምንም አታም ውበት አይኖራትም ወንድ ብቻ ቢሆን ተለቃ እህቶች እግዚአብሔር ይባርካችሁ ወንድሞች ሰላም ለእናንተ ይሁን በቃ አንዳንዱ እኮ የመጀመሪያ ጊዜ ኮታኩን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ እኔ ደግሞ አበባ እየተበተንኩኝ አበባ እየበተንኩኝ እከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች ስለዚህ ምን ታዲያ የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን እኔ አስባችሁ ታውቃላችሁ ውሻ ሲኔር ነው በመፈጠር አየ ዶሮ ድኩላ ጅብ ሲኔር እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ ከሾላ በኋላ የተፈጠር ነው ከሾላ ከሸንኮራ በኋላ እኮ አዳም አያሰራም አዳም ምን አይልም ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው አዳም ምን ይላል መሰል አልሰፋም አመለ ትንሽ እንደገና ደግሞ ተነጋግረን ብንሰራው ይሻል የኮሚቴ መንፈስ የተወጋዩን መጀመሪያ ፈጥሮታል ምድር አራዋው በስቷል እርማታ አንተ አውስትራሊያው እንደዚህ መስፋት አለበት ወላሂ ወርቁ ለምን የወርቁ ራሱ የተወሰነ ቦታ ላይ እንደዚህ ነዳጅ ምን ለምን ነዳጅ አውስትራሊያ ሳውዲ አረቢያ ብቻ ለምን በቃ ጭቅጭቅ ልንገራችሁ እግዚአብሔርም ይልና በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል አረፈ ይላል አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም በሰባኛው አመት ጃደጋር መልካም ረዳት እንፍጠርለት አየ ቼክ ሲያረክ ከነዛ ውስጥ የለም ስለዚህ ለሱ መፍጠር ስላለበት አየና ኦኬ አለ ባክ አንዴ ያንቅልፍ ሲሰጠው አንተ የሚደንቀኝ ምን እንደው ታውቃለህ በቃ ሚስቱ ነች በቃ ኤውለ አዳም መኪና ይዤ ሰፈራቸው ይዤ ነው ታቅሻት ነው እየሰማ ነው መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው ምንም ማለት አይችልም ተኝቶ የተሰጠችው ስጦታው የሰራዊት ጌታ እግዚአብሔር ህዝቤን ልቀቅ ይላል አንድ ወንድም አለ እዚህ ውስጥ 12 እጮኛ ያለ ብሎ ጌታ ተናገረው እኔ እኮ በጣም እኮ አስደናቂ እኮ ነው
12 እጮኛ ያለ አንድ ወንድም ቶሎ ለራስ ነው እግዚአብሔር መንፈስ ይናገራኝ ቶሎች ነው ዛሬ ነው ንስሐ መገባው ተባለ ከማን ተነሳለው የሰራዊት ጌታ እግዚአብሔር ሕዝብ ልቀቅ ይላል አንተማ አንተ በደንብ ሳካው እንዴ አንዳንድ ሰው ሕዝብ ይዛል እንዴ እጮኝነት ነው ፈርዖንነት ነው ከዝንጀሮ ነው የመጣውት የሚል ሰው ካለ አያቱን ሄዶ አዋሽ ፓርክ ይፈልግ አሜን ነው እዛ ነው አያትየው የሚገኘው ጉመሬ ዝንጀሮ የሚባል እዛ ነው ያለው እኛ የተፈጠርነው በእግዚአብሔር ምንድነው 50 የተስማማው አሜን ይሁን ድሮ ምንም በሌለ ሰዓት በቃ ከሽሮ ውጪ በቃ በጌታ ሰላም በሆነበት ጊዜ በቃ ከሚስቴ ጋር ሽሮ ትሰራለች በቃ አንድ ያው ሽሮ ነው እሱ በቃ ሽሮ ነው እናሳምረዋለን ሽሮን በሶስት ሳህን ማለት ነው ሻማችን ለኩሳለን ቁጭ ብለን ነው አንተ ከዚህኛው እናርጋን ከዚህኛው ሰይጣን እኛ ቤት ተምታቶ ነው የሚወጣው ተምታቶ ምን ተገኘ ብሎ ነው አንድ ትልቅ ኢትዮጵያ ውስጥ ረዳት ፕሮፌሰር ነበሩ አሁን ፕሮፌሰር ሆነዋልና ቤታቸውን ፈልጋለሁ አሉኝና ጥሩ ከዛ እሺ አልኩና ሄድኩ ያኔ ነው ሊያም ከዛሬ 4 አመት በፊት ስተራ ፓስተር ዳዊትና ድንኳን ድና መጣኝ ልጅ አሉ ቁጭ አሉ ወደ ቁጭ ባል ተቀመጣሉ ውሃ መጡልኝ አረ ፕሮፌሰር አረ ብላቸው ነው ዛሬ የፈለኩት አንድ ጉዳይ ነው ምንድነው ሲል ያችን ነገር ፈልጋለሁ ምንድነው ፕሮፌሰር እኔ በቃ ለሰው አልሆንም ሌላ ነገር አልፈልግም እኔ ያችን ነገር እንዴ ፕሮፌሰር ምንድነው እኔ አሉኝ እራቻለሁ 7 አይነት ቋንቋ እናገራለሁ ነገር ግን ያቺ ልሳን ታስፈልገኝ እና እሷን ደግሞ አንተ ስትጸልይኝ እንደምሞላ አይቻለሁ አሉ አረ እና በቃ እንዴ ፕሮፌሰር እርሶ እኮ እንዴ ትልቅ ሰው የተከበሩ እኔ እኮ በቃ ፕሮፌሰር ቦን ደስ ይለኝ ነበር ምናምን ውይ አሉ እኔ ደግሞ አሉ ሁሉ ጊዜ የምጸልየው እንዳንተ አንድ ቀን አገልግዬ በሞትኩ ነው ምለው አሉ አይገርማችሁም እስቲ አሜን በሉ አሜን ከዛ አስተያቸው በነጻነት በልጅነት መንፈስ ነው በጌታ እንደ ፕሮፌሰር ሳይሆን ልጅ ሆኖ በእግዚአብሔር ፊት ቀረቡ ከ60 በላይ ነው እድሜው ጌታ ኢየሱስ ምስክሬ ነው እጄን ጀርባቸው ላይ ጭኜ ፊታቸውን እንኳን ማየት አልፈለኩም ምክንያቱም ትልቅ ስለሆነ እጄን ጀርባቸው ላይ ጭኜ መጸለይ ጀመሩ ወክ እሳቸው ተንከተከቱ ራ አሉ ሻ ባ አሉና ዞር አሉና አሉ ቀጥሎ አልኳቸው ሻራባራባራ ራባራባራ